በኩል ያለው ችግር ተነግሮናል። በብሮድካስት በኩል ያለው ችግር ግን አልተነሳም። በእኛ በኩል ያሉት ችግሮች ግን እዚህ የተነሱት ብቻ አይደሉም፣ የትየለሌ ናቸው። ለመድረክ ፍጆታ ሳይሆን ከልብ የምናገረው ማለት ነው። በየቀኑ በእያንዳንዱ ጋዜጠኛ በእያንዳንዱ ኃላፊ የምናያቸው ግድፈቶች በጣም የትየለሌ ናቸው። እነዚህን ካልከረከም ይሄንን ሀገር እናጠፋለን። ይሄንን ሀገር እያጠፋን ያለነው ግን ከታች ብቻ ሳይሆን አናቱ ነው። አናቱ ችግር አለበት። እኔ ብሮድካስት ባለስልጣን አቶ ሽፈራው እንደጀመርከው ኢኤንኤንና ዛሚን እንዴት ነው የምታዩአቸው? ምንስ አላችሁ? የታለ ኮመንታችሁ? ይሄ እውነት ይቅርታ ጠይቀዋል ብሎ በለሆሳስ የሚታለፍ ጉዳይ ነው? ሌሎቹን ሚዲያዎች በጅራፍ ለመግረፍ የመጣ እርምጃ እንጂ መንደርደሪያ እንጂ ትክክለኛ ግምገማም አይደለም። ይሄ አያስተምርም። በእኛ በኩል ያሉትን እናሻሽላለን። እናንተም ተሻሻሉ፣ ራሳችሁን አርሙ። እንዲህ አድርገን ሚዲያ ልናሻሽል እንችላለን፣ አገር ልንገነባ እንችላለን እንጂ አንድ ሊያደርግ ባለስልጣኑ ራሱ የሚያጋጭ ነገር ሲያወጣ አልነበረም ወይ? በዚህ ጽሁፍስ ራሱን ነፃ አድርጎ ሚዲያን ነው ስተች የነበረው ማለት ነው። ሚዲያን ስተች ብሮድካስት ባለስልጣን የቡኖ በደሌ ግጭትን ከማንኛውም ሚዲያ በላይ ኢኤንኤን የአማራና የኦሮሞ ሲዘግብ የተጠቀመው ምስል ውሸት ነው። በዚህ ኢንተርኔት የተወሰደ ብለን ቅድማ የዘገብነው ኦቢኤን ነው። በማግስቱ የኮሙኒኬሽን ሚኒስትሩ እንደዛ አይነት አዘጋጋቦች ተብሎ የተሰጠው መግለጫ አለ። በማግስቱ ደግሞ ብሮድካስት ባለስልጣን ተነስቶ የግል አስተሳሰብ ነው ምናምን የሚል ነገር አለ። ለእኛስ ሚዲያ ሼር አላደረገም ወይ? ብሮድካስት ባለስልጣን ለሚዲያው ስህተት ለሚዲያው 700,000 ህዝብ በላይ የተፈናቀለ ህዝብ ይቅርና የተወሰነ የናቹራል ዲዛስተር በሚደርስበት ጊዜ የሀገር መሪ ይሄዳል፣ ችግሮችን ያያል፣ አመራር ይሰጣል፣ መፍትሄ ይሰጣል። በናሽናል ሚዲያው ለማስተላለፍ እንኳን ሄዶ ለማየት እንኳን ብዙ ጊዜ ነው የወሰደው። በዚህ ህዝቡ ኢትዮጵያ አይደለንም ወይ? ከየትኛው ባንዲራ ስራ ወጣችሁን የትኛው ነው ያመጣችሁን የሚል ቃል በቃል ነው የተናገረው። የዚህ የተጎዳ ህዝብ ስሜት ማስተናገድ እንደ ፓብሊክ ሚዲያ አጥያት ነው ብዬ አላ በወቅታዊ ሀገራዊ ሁኔታ የብሮድካስት ሚዲያውን አዝማሚያ የዳሰሰ ሀገራዊ የሚዲያ ኮንፈረንስ በአዲስ አበባ ተካሂዷል። በኮንፈረንስ ላይ በሀገሪቱ በነበሩ አለመረጋጋቶች አንዳንድ የብሮድካስት ሚዲያዎች ግጭቶችን በማባባስ አፍራሽ ሚና ነበራቸው ተብሏል። በቀጥታም ይሁን በተዘዋዋሪ በህዝቦች እኩልነትና መፈቃቀር ላይ የተመሰረተ ዲሞክራሲያዊ አንድነትን የሚንዱ ህገ መንግስታዊ ስርዓቱን አደጋ ላይ የሚጥሉ በህዝቦች መካከል ጥርጣሬ የሚፈጥሩ ግጭትን የሚያባብሱ በህገ መንግስት መሰረት የተቋቋሙ የመንግስት አስተዳደር የጸጥታና የደህንነት ተቋማትን ተአማኒነት የሚሸረሽሩ ፕሮግራሞችን በማሰራጨት ረገድ የጎላ አሉታዊ ሚና እንደነበረው ተስተውሏል። ሚዲያዎቹ በቀረበባቸው ግምገማ ግብረ መልስ የሰጡ ቢሆንም ስህተቶቹ ላለመድገም እንደሚሰሩ ገልጸዋል። ቅድም የተነሱት ነገሮችን ጨምሮ መስተካከል ያለባቸው ነገሮች አሉ። በቅርቡ አመራሩ ለማጠናከር ጥረት ተደርጓል። እንደ ክልል ስልጠናዎችን ለማድረግ ጥረት ተደርጓል። የሚዲያ ኮሚቴው የክልል ሚዲያ ኮሚቴው እንዲጠናከር አጀንዳው ሴት እንዲሆን ለማድረግ ጥረቶች ተደርጓል። ስለዚህ በዚህ ደረጃ የሚታይ ነው። ህዝቡ ውስጥ ያለ ስሜት አንስቶ ሲያበቃ እንዴት ወደ ሰላም መምጣት እንዳለብን በታላቅ ኃላፊነት ሰርቷል። ነገር ግን ደግሞ በእያንዳንዷ ዜና በእያንዳንዷ ፕሮግራም በየቀኑ በየደቂቃው ስህተቶች ተስተውለዋል። ሚዲያዎች ያጠፉት ጥፋት በጣም ብዙ ነው። ህዝቦች እንዲቃቃሩ አድርገዋል። ህዝቦች እንዲጠራጠሩ አድርገዋል። ያንን ስራ መልሰው መስራት ያለባቸው ራሳቸው ሚዲያዎች ቆርጦ መነሳት አለባቸው ብዬ ስለማስብ በሰላም ጋዜጠኝነት ዙሪያም ጽሁፍ የቀረበ ሲሆን ሚዲያዎች ለሚጠቀሙት ቃላት ጥንቃቄ ካላደረጉ ከፍተኛ ሀገራዊ ጉዳት የማድረስ እድሉ የሰፋ ይሆናል ነው የተባለው። የሚዲያዎቹ ችግር የአመራሩ ነጸብራቅ እንደነበረም በኮንፈረንሱ ተገልጿል። ይህም በቀጣይነት ሊስተካከል ይገባል ተብሏል። አሁን ሚዲያዎችም እንዲህ ያልሰራችሁም እንዲተሳሳታችኋል እንዲተሳሳታችኋል ማለት ቁንጽል የሆነ ግምገማ ነው ብዬ ስለማስብ ነው። በዛን ወቅት እኮ ፖለቲካል ሊደሩ
ነበር ሲመስሉ የነበሩት የመንግስትም አንዳንድ የንግድ ሚዲያዎችም ጭምር። ፖለቲካል አመራሩ እኮ እዛ ውስጥ ነበር፣ ስሜት ውስጥ እኮ ነበር። የኮሙኒኬተሩ አመራር ይሁን የፖለቲካል ሊደሩ በጣም አደገኛ ሁኔታ ውስጥ እንዳለን መገንዘብ አለብን። ስለዚህ አንዱ ሚዲያችን የዲሞክራሲያችን እጦት ሰለባ ሆኗል። የዲሞክራሲ አንዱ መተክል ደግሞ ሩል ኦፍ ሎው ነው። ህግና ስርዓት አክብሮ የሚሰራ ተቋም ኢንዲፔንደንት ተቋም መሆን አልቻለም። መስተካከል ያለበት ወደዚህ ነው። የምንወራወርበት ምንም ምክንያት የለንም። ህግና ስርዓት አክብረን እንሰራለን። ከህግና ስርዓት ውጪ የሰራ ማንም ሰው ወንጀለኛ ነው፣ በህግ ይጠየቃል። እኛ ይህንን ማስፈጸም ስላልቻልን ነው ችግር ውስጥ እየገባን ያለነው። በኮንፈረንሱ በቀጣይነት ይህን በማስተካከል አንድ የኢኮኖሚና የፖለቲካ ማህበረሰብ ለመፍጠር በሚደረገው ጥረት ሚዲያው የራሱን ድርሻ ሊወጣ ይገባል ተብሏል። በዚህ መድረክ ሚዲያ አጠራር ላይም ለምሳሌ አማራ ብዙሃን መገናኛ አልተጠራም። በኋላ ስጠይቅ ኦቢኤንም አልተጠራም። እዚህ ነው ለምን አልተገኛችሁም ብለን ካሜራውን ፈልገን ግቡ ብለን አሁን የመጡት። በምንም መልኩ ይሄ ስህተት ሊሆን አይችልም። አጣርቼ እዚሁ እኔ ጠርቼ ደውዬ ጠርተን ነው የገቡት ዘጋቢዎቹ። ምክንያቱም ለህዝብ መድረስ ካለበት ሚዲያ ይሄ ቤት ለአንዱ የቤት ለአንደኛው የውጭ መሆን ስለሌለበት ማለት ነው። ስህተት አይደለም። እንደዚህ አይነት ነገሮች መታረም ስላየም የብሮድካስት ባለስልጣን በራሱ ነፃ ነው ወይ? እኔ የማነሳው የነፃነት ጥያቄ ነው። የማንን ነፃነት? የባለሙያዎቹን ነፃነት። ባለሙያዎች እንደ ባለሙያዎች መስክ ወጥተው ሱፐርቪዥን ሰርተው ይዘው የሚመጡት ሪፖርት፣ ሚዲያዎች ላይ ተገኝተው የሚሰጡት አስተያየት እና ግብረ መልስ ሆኖ የሚመጣው ሪፖርት አንዳንዶቹ አይዛመዱም። ሙያዊ ነፃ ገለልተኛ ሆኖ መስራት እጥረት አለበት። ብሮድካስት ባለስልጣን ባያዝድ ነው። ከዚህ ውጡ። ከሚዲያ አኳያ የቤት ልጅና የእንጀራ ልጅ የሆኑ ሚዲያዎች እየፈጠራችሁ ነው ባለ እንጂ እኔ የሚመካስት ባለስልጣንን ተማምኖ ነው መስለኝ። እኔ የሚመካስት ባለስልጣንን ተማምኖ ነው መስለኝ። የሚመስለኝ ነው ያልኩት። የሚመካስት ባለስልጣንን ተማምኖ ነው መስለኝ። የሚመስለኝ ነው ያልኩት። ቴሌቪዥን ከሚሊኒየም አዳራሽ በቅርቡ የተላለፈው የኦሮሞ ወጣት ተነስና አዲስ አበባ 4 ኪሎ ግባ የሚል ዘፈን ያጫሉ እንዴት ላይ ይተላለፋል? በፐብሊክ ሚዲያ እንዴት ላይ ይተላለፋል? ጸረ ህዝብ የሆነ ዘፈን ነው። የኦሮሞን ህዝብ ከሌላው ህዝብ ጋር የሚያጋጭ ነው። ፈረስህን ቀልብ፣ ተዘጋጅ፣ ታጠቅ፣ 4 ኪሎ ግባ ነው ዘፈኑ። ላይ ብለቀቆ የኦሮሞ ህዝብ ተበድለዋል፣ ተጠቃሚ አይደለም። የሚል መልእክት ማንም ይበለው ማን በፓብሊክ ቴሌቪዥን እንደዛ ብለህ ማስተላለፍ ትክክል አይደለም። ይሄ እንደተጠበቀው ነው። በክልላችን የተፈጠረ ችግር አለ። ይሄን ችግር አንዳንዶቻችሁ እንዳነሳችሁት የተወሰኑ ጓዶች ሄደው አይተዋል በአካል ብዬ አስባለሁ። ከግማሽ ሚሊዮን በላይ ህዝብ ነው የተፈናቀለው። ከ700 ሺህ ህዝብ በላይ ነው የተፈናቀለው። ይሄ ቁጥር አንዳንዶቹ ሀገር ኢንታየር ፖፑሌሽን ነው የሚሆነው። የአጠቃላይ የአገሪቱ ህዝብ ቁጥር ሊሆን ይችላል ማለት ነው። ትልቅ ቁጥር ነው። ይህ ህዝብ አብዛኛው ህጻናትና ሴቶች ናቸው። አቅመ ደካሞችም አሉ። ከሶማሌ በተለይ ኦሮሞ ስለሆነ ብቻ ኦሮሞ በመሆኑ ብቻ ተፈናቅሎ የወጣው ወደ 200 ሺህ የሚሆን ነው። ይሄ ቁጥር ቀላል አይደለም። እዛው ሳለ ኢትዮጵያዊ ነው። ስለዚህ ክልሉ የክልል ሚዲያ ይህንን ነገር ኢግኖር ማድረግ አይችልም።
ኤዲቶሪያል ፖሊሲውም እግሩን እንዲያደርግ አስገድደው ያስገድደዋል። ይህንን ዘገባ ትክክለኛ መስጠት አለበት። የተፈናቀሉበትን ምክንያት ያሉበትን ደረጃ በመንግስት አቅም ብቻ ሳይሆን ደግሞ ዜጎችም እርዳታ ማድረግ። ባንዲራ ሲቃጠል ምን ሰራ የአማራ ቴሌቪዥን? ህገ መንግስት ሲቃጠል ማለት ነው። በሌላ አነጋገር ህገ መንግስት ነው እያቃጠለ ያለው ወጣቱ። ይሄ ባንዲራ ይሄ እንደ ሰንደቅ ዓላማ መቃጠል የለበትም ብሎ ህዝቡን ለማስተማር ምን ያህል ስራ ሰራ? አንዳንዶቻችሁማ ፖስት በምታረጓቸው አንዳንድ የክልሉ ኮሙኒኬተር አሁን የሚያስተላልፈው በሶሻል አንዳንዶቻችሁማ ፖስት በምታረጓቸው አንዳንድ የክልሉ ኮሙኒኬተር አሁን የሚያስተላልፈው በሶሻል ሚዲያው በእንቱን የሚያስተላልፉት የድሮ ሰንደቅ ዓላማ የቴዲ አፍሮን ዘፈን ነጋን ለመሰለኝ የድሮ ሰንደቅ ዓላማ ታጅቦ ነው አሁን ፖስት ያደረገው። ሀወነር ህገ መንግስቱን የተቀበለ ቴዲ አፍሮ የሚያጠለጥለውን ሰንደቅ ዓላማ እኛም አብረን ከሱ ጋር እናጠለጥለዋለን። የአማራ ብዙሃን መገናኛ ድርጅት በግጭቱ ወቅት በቀውስ ወቅት በታላቅ ኃላፊነት በታላቅ ጥንቃቄ ጉዳዮችን ይዞ ሰርቷል። ህዝቡ ውስጥ ያለ ስሜት አንስቶ ሲያበቃ እንዴት ወደ ሰላም መምጣት እንዳለብን በታላቅ ኃላፊነት ሰርቷል። ነገር ግን ደግሞ በእያንዳንዷ ዜና በእያንዳንዷ ፕሮግራም በየቀኑ በየደቂቃው ስህተቶች ተስተውለዋል። ከዛ ባሻገር የኮሙኒኬሽን ኃላፊው አሮጌ ባንዲራ በመሳሰለ ተብሎ የተገለጸው ነገር ቶታሊ ስህተት ነው። የተገመገመም አይመስለኝም። ኮንሰርት ይካሄዳል። ኮንሰርቱ የራሱ ማስታወቂያዎች አሉት፣ ቢልቦርድ አለው። ይሄ ሰንደቅ ዓላማ አይደለም የወከለው። ይሄ የኮንሰርት ማስታወቂያ ነው። ከቶውንም ከሰንደቅ ዓላማ ጋር አገናኝቶ የፌስቡክ ዘመቻ ውጤት ወደዚህ መድረክ ላይ ሊመጣ አይገባም፣ ትክክልም አይደለም፣ አንቀበለው። በትራዲሽናል ሚዲያው በኦቢኤን ብቻ የተላለፈው አይደለም ወርቁ፣ በሶሻል ሚዲያው የክልሉ ኮሙኒኬተሮች ሲያስተላልፉት የነበረ በጣም ነው የሚቀፈው። ግዛት ለማስፋፋት ነው፣ ንብረት ለመዝረፍ ነው። ከሶማሊያ የመጡ ወታደሮች ናቸው፣ ከሶማሊያ የመጡ ወታደሮች ናቸው ይወጉን ያሉ። አጋዚ ነው ህዝቡን እየጨረሰ ያለው የሚል በኮሙኒኬሽን መዋቅር ነው ሲለቀቅ የነበረው፣ በቪኤ በዶች ቬለ። ምናልባት ኢቢሲም ቢሆን አጋዚ ብሎ ነው ያልጠቀሰው እንጂ የኮሙኒኬተሮቹ ስም እየጠቀሰ ሲያደርግ የሰራው ስራ ነበር። ሴም ቲንግ በኢትዮ የሶማሊያ ቴሌቪዥን ሶማሌ ክልል የተወሰነ የቋንቋ ችግር ስላለብን ሁሉንም ሞኒተር አላደረግንም። ሚዲያዎች ማለት አንድም ቀን የብሔር ብሔረሰቦች ግጭት ነው ወይም ደግሞ የሶማሌ ህዝብ ነው ያወጣን የሚል አንድ ቀን ተናግሮ አቅም ሚዲያው እውነት ለመናገር ማለት ነው። የችግሩ መንስኤ አይደለም ብሎ ያውቃል። እዛ ሄዶ ያዩ ጓዶችም አሉ፣ በተጨባጭ ህዝቡ የሚለውም ማለት ነው። መሬት ላይ የደረሰባቸው ችግር ምን እንደሆነ በተጨባጭ የችግሩ መንስኤ የት እንደሆነ በሚገባ ያነሳሉ። ነገር ግን መከላከያ የሰዎች ስብስብ ነው፣ መላእክት የተሰበሰቡበት አይደለም። እንደ ማንኛውም የፌዴራል ተቋም እንደ ማንኛውም በግለሰብ ደረጃ ስህተቶች ይኖራሉ። ስህተቶች በሚኖሩበት ጊዜ የህዝብ ተቋም እንደሆነ መጠን ሂስ መደረግ አለበት፣ መስተካከል አለበት። ጄኔራሎች ናቸው በአጠቃላይ ብሎ ሚዲያው አላስተጋባው። የኦሮምኛ ትርጓሜ ወደ አማርኛ ሲሄድ የተሳሳተ ሰጥቶ አላቅም።
አንዳንድ ጄኔራሎች ጥሩ የሰሩትንም ጥሩ ናቸው እነሱ ናቸው ያስቀሩን ህይወታችን አጥርፈዋል ብሎ ሲያበቃ ችግር ያለባቸውን ደግሞ ከስም ጭምር ነው የሚያነሳው። ምናልባት አቶ ሽፈራው ሄዳይታል አለምነውም ሄዳችሁ አይታችኋል። በተጨባጭ ህዝቡ የሚያነሳውን ነው ሚዲያው በትክክል ያስተላልፈው ማለት ነው። ከዚህ ውጪ የገሌ ጄኔራሎች ናቸው በብሔር በመጥቀስ አላስተላለፈም፣ አይገባውም፣ አላረገውም። ይሄንን አንዳንድ ስሜቶች የሚጨመሩበት ከሆነ ሚዲያው ለማስተካከል እስከሆነ ድረስ ይስካረግ ነው ትክክለኛውን ነገር ነው ማድረግ ያለብን ብዬ ስለማስብ ማለት ነው። ከሶማሊያ የመጡ ወታደሮች የተባለው ሚዲያ ያስተላልፈዋል። ከሶማሊያ ሪፐብሊክ የመጣ ነው እዛ የተያዘ ማለት ነው። ከመታወቂያው ጅምር በትክክል ነው ያስተላለፈው፣ ትክክልም ነበረ ማለት ነው። ከዚህ አኳያ ጉዳዩ የኦሮሚያና የሶማሌ ጉዳይ ብቻ አይደለም፣ ኦሮሞም ኢትዮጵያ ነው፣ የኢትዮጵያ ጉዳይም ነበር ማለት ነው። ፕራይቬት ሚዲያው ኤኤንኤን የራሱ ጥሩ ነገር አለው። ሚዲያው ኤኤንኤን የራሱ ጥሩ ነገር አለው። በአንድ ወቅት ያስተላለፋቸው ዜናዎች ግን በጣም ሴንሴሽናል ነበሩ። አንገት ይቆረጣል፣ ድረሱልን እያለ ነው ብቻ አይደለም፣ የሌላ አገር ምስል ተጠቅሞ ፖስት አድርገዋል፣ ይቅርታ ጠይቀዋል። ግን በቂ አይደለም። የዛሚም እንደዛ ሴንሴሽናላይዝ ማድረግ ምክንያት የሚሰጡት ምክንያት እኛ ሙሉ በሙሉ ቅቡል አላደረግነው፣ ባላንስ ለማድረግ ብንጠይቃቸው ምላሽ የሚሰጠን አጠን ነው የሚሉት እነሱ። ሴንሴሽናላይዝ ይህን ሲጀምር ስህተት ነበረ። 6 ሰከንድ የለበሰችው ምስል አጋጣሚ የአውስትራሊያን የእሳት ሰደድ ዶክመንተሪ እየሰራን ስለነበር ከዛ ከምስሉ 6 ሰከንድ አሁን ለ2 ደቂቃ ነው ለ2 ሰከንድ ነው ያመጣሁት፣ ለ6 ሰከንድ ነው ያመጣሁት። ጥቅም የለውም። ጥቅሙ ምንድነው? መጀመሪያ ሰራው ጠንካራ ነገሩን የሚያበላሽ ነገር ለሰከንድ መስራት የለበት። 700,000 ህዝብ በላይ የተፈናቀለ ህዝብ ይቅርና የተወሰነ የናቹራል ዲዛስተር በሚደርስበት ጊዜ የሀገር መሪ ይሄዳል፣ ችግሮችን ያያል፣ አመራር ይሰጣል፣ መፍትሄ ይሰጣል። በናሽናል ሚዲያው ለማስተላለፍ እንኳን ሄዶ ለማየት እንኳን ብዙ ጊዜ ነው የወሰደው። በዚህ ህዝቡ ኢትዮጵያ አይደለንም ወይ? ከየትኛው ባንዲራ ስራ ወጣችሁን የትኛው ነው ያመጣችሁን የሚል ቃል በቃል ነው የተናገረው። የዚህ የተጎዳ ህዝብ ስሜት ማስተናገድ እንደ ፓብሊክ ሚዲያ አጥያት ነው ብዬ አላየሁትም። በአማራና ኦሮሞ ህዝቦች መካከል መተላለቅ፣ ደም መፋሰስ እንዲፈጠር ታስቦና ታልሞ በሚመስል መልኩ መላው የሀገራችን ወጣት ስፖርት ኳስ በሚያይበት ሰዓት ሰበር ዜና ተብሎ ከውጭ የመጣ ምስል ተቀላቅሎ የቀረበበት ነገር እውነት ለመናገር ትክክለኛ አእምሮ ቢኖር ስለ ህዝብ ትክክል ብናስብ ስልጣን ያስለቅቃል። እንደኛ ይችን አገር የሚያውቃት የለም የማለት የማብጠልጠል እንትኖች እንደነበሩ ብቻ ሳይሆን ባለስልጣኑ የሚወስናቸው ውሳኔዎችን ማንን ተማምነው እንደነበር አላቅም ተግባራዊ ያለማድረግ አዝማሚያዎች ታይተዋል። ግጭቱ በቡኖ በደሌ የተከሰተው ከግለሰቦች ነው የተነሳው። ያ በክልሉ በተፈናቀሉ ህዝብና የተደረገው ስሜት በአጠቃላይ ጥሩ ስላልነበረ ውይይቶችን እያወረደን ባለበት ሁኔታ ነው። የተለያየ እንትን እንዲቀጥል የሚፈልጉ አካላትም ስለነበሩ ተባባሰ። ግን በዋናነት የብሔር ግጭት መልክ አይደለም አጀማመሩ ማለት ነው። ታቅዶ የነበረው አጠቃላይ ከዚህም ከቨሬጅ የተሰጠና እንትኑም በአጋጣሚ ነው የሚባለው ነገር በአጋጣሚ ይሆናል ብዬ አላስብም። በአጋጣሚ ነው የተባለውም ትክክል ነው ብዬ አልወስደውም። ሆን ተብሎ ነው የተላለፈው ማለት ነው። ስለዚህ ግጭቱን የሚያቆመው ህዝብ ነው። ግጭቱን የሚያቆመው ህዝብ ነው።
የብሔር ግጭት ቢሆን ኖሮ መቆሚያ አልነበረውም። አጠቃላይ የተቃጠለው ቤት መልሶ ራሱ ነው ኦሮሞ የሰራው። በወቅቱም ደግሞ የሞተው ሰው ህይወቱ ያለፈው ጉዳቱ የደረሰውም ደግሞ አማራ ወንድሞቹ ላይ ብቻ አይደለም ኦሮሞም ላይ ነው የደረሰው ችግሩ ማለት ነው። ሐረርጌ አካባቢ የነበረው በየቀኑ ስሜት ውስጥ የሚያስገቡ ነገሮች ነበሩ። ፊት ለፊት መቆም የቻለው ህዝቡ ነው። ስለዚህ እውነታው እዛ ነው። ግጭት ተፈጥሯል። አዎ በቀረበበት መልክ ገሩ ግን የሆነ እንዳልሆነ እንደገና ደግሞ የተፈጠረው ስህተት ተገቢ እንደነበር የሚነሳው ነገር ትክክል አይደለም። ያ ብቻ ሳይሆን ዛሚ ላይም ነገሮችን የሚያባብሱ እንጂ ሌሎች ነገሮች የሚያረጋጉ ነገሮች አልነበሩም። ዋንስ በሚዲያ ከተላለፈ ሊያመጣ የሚችለው ውጤት በጣም ከባድ ነው። በየቀኑ እኛ ላይ አሳይመንት ነው የሚጨምሩት። ያ ብቻ ሳይሆን በብሮድካስት እና በመንግስት ኮሚኒኬሽን መካከል የነበረው ለእኛ በየቀኑ አሳይመንት ነው የሚሆኑት ማለት ነው። እንዲህ አይነት ነገሮች ተመክሮባቸው የግለሰብ አቋም ነው የመንግስት አቋም ነው የትኛው ነው የሚለውን ነገር ብዝሃነትን ታስተናግድ ሀገር ናት። ያለንበት ሁኔታ ደግሞ የሚፈጥረው በራሱ የሚፈጥረው ስሜት አለ። ኢሞሽን ይሆናል ሰው። በዚህ ጊዜ ምን አይነት መግለጫ ነው የሚሰጠው የሚል ነገር በብስለት የማይታይ ከሆነ ዞሮ ዞሮ በእሳት ላይ በጭር ላይ ቤንዚን እንደማርከፍከፍ ስለሆነ እያንዳንዱ ላይ